በስፔን ብሔራዊ ቡድን ስኬትና የ2026 የዓለም ዋንጫ ድል ማጠቃለያ ላይ ማርክ ኩኬሪያ የመጀመሪያ ልጁን ማቴዎን በሜዳ ውስጥ አቅፎ የነበረበት ሁኔታ የብዙ ሚሊዮኖችን ትኩረት የሳበ ክስተት ነበር። ይህ የመጀመሪያ ልጁ ማቴዎ ይባላል። በኦቲዝም ስፔክትረም ውስጥ የሚኖር ሲሆን ገና በህፃናት ማቆያ ውስጥ እያለ ነበር እናቱ ክላውዲያ የመጀመሪያዎቹን ምልክቶች ያስተዋለችው። እነሱም የአይን ግንኙነት አለማድረግ፣ ስሙ ሲጠራ አለመመለስ፣ እጁን ማወዛወዝና ከተለመደው የትምህርት ቤት አካባቢ ጋር ለመላመድ መቸገር ነበሩ። ከዚህ የተነሳ ማቴዎ በተለመዱት የህፃናት ማቆያዎች ውስጥ መቆየት በእጅጉ ይቸግረው ነበር። በኋላ ላይ በለንደን ትክክለኛ የሕክምናና የትምህርት ድጋፍ የሚሰጥ ልዩ ትምህርት ቤት ማግኘታቸው የዕለት ተዕለት ህይወታቸውንና የማቴዎን እድገት ሙሉ በሙሉ ቀይሮታል። ማርክና ባለቤቱ ክላውዲያ እንደተናገሩት ትክክለኛ ድጋፍ ከማግኘታቸው በፊት ልጃቸውን ትምህርት ቤት ጥለው ሲመለሱ አብረው ያለቀሱባቸውን ፈታኝ አጋጣሚዎችን በግልጽ ተናግረዋል። ቤተሰቡ የዕለት ተዕለት ውሏቸውን በማቴዎ የቴራፒ ቀጠሮችና በልዩ ትምህርት ቤቱ መርሃ ግብር ዙሪያ ያደራጃሉ። ማርክ ወደፊት ወደ ሌላ ክለብ ወይም ሀገር ለመዛወር በሚያስብበት ጊዜ ሁሉ ለልጁ ማቴዎ ተስማሚ የሆነ ልዩ ትምህርት ቤትና የኦቲዝም ቴራፒ አገልግሎት መኖሩ ዋናው መስፈርት እንደሆነ በግልጽ ይናገራል። አውቲስቲክ ልጅ ማሳደግ የራሱ የሆነ ልዩ ፈተናዎች ቢኖሩትም ልጃቸው የሚያሳያቸውን ትንሽ የእድገት እርምጃዎች አብሮ ማክበር ለቤተሰባቸው ትልቅ ደስታ እንደሚያመጣ በፈገግታ ይናገራሉ። ጥንዶቹ ማርክና ክላውዲያ በአማዞን ፕራይም በተዘጋጀ ሜሪድ ቱ ዘ ጌም በተሰኘ ዶክመንተሪ ላይ ባደረጉት ቃለ ምልልስ ያሳለፉትን የግል ተሞክሮ በግልጽ በማጋራት ስለ ኦቲዝም ያለውን የተሳሳተ ግንዛቤ ለመቀነስ እንዲሁም ተመሳሳይ ሁኔታ ውስጥ ያሉ ወላጆችን ለማበረታታት እና ቅድመ ሕክምና ድጋፍ ማግኘት ምን ያህል ወሳኝ እንደሆነ በአጽንኦት መክረዋል።